የኤርትራው መንግስት ኢሳያስ አፈወርቂና ደብረጽዮን የህወሓቱ መሪ አንድ ትልቅ ስምምነት ላይ ደርሰዋል። እነዚህ ሁለት የተለያየ ፖለቲካ ፓርቲዎች የተለያዩ ስብሰባዎችን አንድ ላይ ሼር ሲደራረጉና እንደዚሁም አብረው ትልልቅ ውይይቶችን ሲያካሂዱ እንደነበሩ የወጡት መረጃዎች ያሳውቃሉ። አብሯቸው ሲሰራ የነበረው ጌታቸው ረዳ አሁን ላይ ከርቷቸው ከዶክተር አብይ ጋር አብሮ መቆሙ እነዚህን ሁለት የፖለቲካ ፓርቲዎች ሳያስከፋቸው አልቀረም። የኤርትራው መንግስት ኢሳያስ አፈወርቂ ከዚህ በፊት የእምነት ክደት የተከዱትን በዶክተር አብይ አይረሱትም። ሁላችንም እንደምናስታውሰው የዛሬ 5 ዓመት ገደማ እርቅ እንፍጠር፣ አንድ ላይ እንስራ፣ ኤርትራ ማለት ኢትዮጵያ፣ ኢትዮጵያ ማለት ኤርትራ ብሎ ስምምነትን ካወረደ በኋላ ብዙም ሳይቆዩ ከጀርባ ትልቅ ክህደትን የፈጸመባቸው ዶክተር አብይን አሁን ላይም ቢሆን ኢሳያስ አፈወርቂ ሊበቀሉ ይፈልጋሉ። የህወሓት መሪ ደብረጽዮንም በቅርቡ ከርቶት ከብልጽግና ጋር የቆመውን ጌታቸውን ረዳ መበቀል ይፈልጋል። እነዚህ ሁለት ፓርቲዎች አንድ የሚያረጋቸው አንድ ትልቅ የበቀል መንገድ አለ። ስለዚህም በይፋ ተስማምተው አብረው ሊሰሩ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ በያላችሁበት ቸርቀን ቸር ቆዩ እያልን የዕለቱን ዋና መረጃዎች ወደ እናንተ እናደርሳለን። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ እንደዚሁም ደግሞ ቪዲዮ ላይክ በማድረግ እንድጀምሩት በትህትና ጠይቃለሁ። ወደ ዕለቱ አርዕስት አልፋለሁ። የኤርትራው መንግስት ኢሳያስ አፈወርቂ የዛሬ 5 ዓመት የተፈጸመባቸውን ክህደት ችላ ማለት እንዳልቻሉ በሁኔታቸው እየተረዳ እንገኛለን። የህወሓቱ መሪም ጌታቸው ረዳ የሰራውን ትልቅ ስህተት ዝም ብሎ የሚያይ አይመስልም። ዋጋ እንደሚያስከፍለው ምንም ጥርጥር የለውም። ከዚህ በፊት ደብረጽዮን ጌታቸው ረዳ የአማራ ልጅ ነው፣ አንድ ቀን ይከዳናል፣ እመኑኝ ባይናችሁ ታያላችሁ ያለው ነገር እውነት ሳይሆን አይቀርም። እነዚህ ሁለት ፓርቲዎች አሁን ላይ ሀሳባቸው ዶክተር አብይን መገልበጥና ከስልጣኑ ማስወረድ ነው። ኢሳያስ አፈወርቂ ስለዚህች ስለ ኢትዮጵያ ብዙም ባይመለከተውም ነገር ግን የዶክተር አብይ ነፃ ሳይሆን እሱ ከስልጣን ወርዶ ማየት ስለሚፈልግ የተለያዩ መሳሪያዎችንና ወታደሮቹን በቻለው አቅም ለህወሓት እየሰጠ ህወሓትን እንደሚደግፈው ተናግሯል። ከዚህ በኋላ እጅና ጓንት ሆነን እንሰራለን፣ አንተ ላቀድክበት አንተ ለቆምክበት ዓላማ እስከ ጥግ እንሄዳለን እያለ እየተናገረ ነው። ኢሳያስ አፈወርቂ አሁን ላይ በጣም ደስተኛ ይመስላሉ። ምክንያቱም በቀላቸውን መበቀል ስለሚፈልጉ እናም ሰዓቱ አሁን ስለሆነ ነው። ብዙዎቹ ጌታቸው ረዳ አሁንም ከነ ደብረጽዮን ጋር እየሰራ ለብሰሳ ከዶክተር አብይ ጋር እንደተታረቀ ቢያስቡም ነገር ግን የህወሓቱ መሪ ደብረጽዮን በጭራሽ እሱ ከርቶን የሄደ ነው እንጂ ከኛ ጋር ምንም አይነት ውልና ስምምነት የለውም። እንዴት ይሄ ውልና ስምምነት እያለን አሳልፈን ጠላት ጋር ሂድ እንለዋለን? እሱም ስለኛ የሚያውቀው ነገር የለም፣ እኛም ስለሱ የምናውቀው ነገር የለም። ነገር ግን ትልልቅ የህወሓትን ሚስጥር ይዞ የወጣ ስለሆነ የእጁ ማግኘት አለበት እያለ እንግዲህ በየትግራይ ክልል እንቅስቃሴዎችን እየፈጠረ ይገኛል ማለት ነው። የትግራይም ህዝቦች አብዛኞቹ እንደተከዱ እያሰቡ ነው። አሁን ላይ ደብረጽዮን ጦርነት ለማስነሳትና ወጣቱ እንዲነሳ እየገፋፋ ቢገኝም የትግራይ ወጣት ግን ከዛሬ 3 ዓመት በፊትም እንደዚሁም በየጊዜው ጦርነት በተነሳ ጊዜ ተጎጁ ወጣቱ እግሩን እጁን እያጣ ቁጭ ያለው በጦርነት ምክንያት ነውና አሁን ላይ ጦርነትን ደግፉ ኑ እንዋጋ የሚል ብዙም እየታየ አይደለም። ከጌታቸው ረዳ ጋር ያልተስማሙት ይህን ሁኔታ ነው። የትግራይ ወጣቶች በቃቸው፣ ሰውነታቸው አለቀ፣ ወጣቱ አካሉ ሰላም ተፈጥሮ ፈጣሪ በስትክክል የፈጠረው በዚህ በሰው ሰራሽ ጦርነት እያጣው ነውና ጦርነት ይበቃናል በሚል ሰዓት ነው እንግዲህ ጌታቸው ረዳና ደብረጽዮን መስማማት አቅቷቸው ነገሩ ተፋፍሞ እዚህ የደረሰው ማለት ነው። ጌታቸው ረዳ አሁን ላይ ከዶክተር አብይ ጋር አብሮ እየሰራ ነገር ግን የህወሓትን ቡድን እንደዚሁም ደግሞ የትግራይ ልጆችን መቼም እንደማይተዋቸውና አሁንም ትግሉ በፍትሃዊ በዛኛው መንገድ ወይም ደግሞ በጦርነት መንገድ ሳይሆን ንግግር ባለበት መንገድ ለመፍታት እንደሚሞክር እየተናገረ ነው ማለት ነው። ነገር ግን አሁን ላይ እነዚህን ሁለት የፖለቲካ ፓርቲዎች የብልጽግና ፓርቲ የሆነውን ዶክተር አብይንና እንደዚሁም ጌታቸውን ረዳን ለመበቀል ሁለቱ ትልቅ ሴራን እንደዘረጉ ጭምጭምታው እየተሰማ ነው ማለት ነው። እኛም አዲስ ነገር ሲኖር ወደ እናንተ እናቀርባለን። መልካም ቀን።